ሻርክ የባህሩን ከባቢ እሱ ያለበትን የባህር ጫፍ ሲያናውጥ ባህሩን በሙሉ ያናወጠ ይመስለዋል። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት። ንስር በሰማይ ላይ በከፍታ መብረር የሚችል ግመል መንገድ ሲጓዝ እና ሲጸዳዳ። ሰጎንና ሜዳ አህያ መልካቸው አንድ አይደለም። ስግብግብ ውሻ ግዳይ አግኝቶ ስጋ ይዞ ወደ ውሃ ጋር ሄደ ይባላል። ቀበሮዋ ተሳስታ ግመል እንድታስብ ያደረጋት ዘመሚት የሚባሉ ጉንዳኖች ድመቷ አስተካክላ አይጥ ትይዛለች ወይ ነው። ዝንጀሮ ጠዋት በሆዷ ከሰዓት በጀርባዋ ልጇን ትሸከማለች። ሰጎን ከርቀት አትሰማም። አንድ አህያ ፈረስ ነው። እንቁራሪት ዶሮ ነው። አሞራ ከበረተች። አንበጣን ተመልከቱ። በጎችን መሰብሰቢያ እናድርገው። ወፏ መብረር ሲያቅታት በጭሉሌዎች በጭልፊቶች አሳዎች ጃርት እንዳለ ያውቃል። ሁለት በሬዎች ዝሆኑ ጎሹ ስንት ከሚታይበት ጫካ ዳክዬ ስትዋኝ አይታችሁ ከሆነ የሜዳ አህያ ጆሮ ከርቀት ይሰማል። ከሰጎንና ከሜዳ አህያ መማር አለብን። አራዊቱ ሁሉ ወጥቶ ቢከበኝ